በአዲስ ከተማ ክፍለ ከተማ የመንግስት አገልግሎት አሰጣጥን ለማሻሻል በርካታ ስራዎች በመሰራት ላይ ይገኛሉ። ከነዚህ ስራዎች መካከል የወረዳ አስተዳደር የመንግስት አገልግሎት መስጫ ተቋማትን የማዘመን ስራ አንዱ ሲሆን ይህም የተገልጋዩን ህብረተሰብ እርካታ አንድ ደረጃ ከፍ እንዲል ጉልህ ሚና ተጫውቷል። ጥቅምት ወር ላይ ነው እንግዲህ ቤት ተሰጥቶን ወደ ወረዳ 10 ሄድ ነው ማለት ነው እና ከዛ ከመጣን በኋላ ቤት እዛ ተዋዋልንና የሞት ሰርተፊኬት ያስፈልጋቸዋል ተባለን መጣን። ወዲያው ሲሰጡን የእቃ ማጓጓዣ ተሰጣቸዋል ተብለን ሂዱ ከወረዳችሁ አጽፉ ተብለን የመጣ ነው እና ያው ከዛው ተመርተን ወደዚህ መጣን። አሁን ስራ አስፈጻሚው ከገባንና ተጻፈልን ይሄው አገልግሎት ይሰጣል። ዘመናል በእውነት ለመናገር በጣም ስራቸው በጣም ቅልጥፍና ያለው ነው። በአንድ ቀን ተስተናግደህ ጉዳይ ይፈጸማል። ከበፊቱ በጣም ለውጥ አለው እኔ እንዳየሁት ከሆነ ማለት ነው። ብዙ እንትን ያለ ነገር ነበረው መስተካከል የነበረበት የስታንዳርዱን የመጠበቁ ሁኔታ የመስተዳደሮች እንደገና ደግሞ የሴክተሩ አለመለያየት ነበር። አሁን ግን ሴክተሮቹ በመንፈልገው ደረጃ በየፈለከው ቦታ ላይ ሴክተሮችን ፈልገህ እንድታገኝ ይሆናል። እንደገና ደግሞ መግቢያው ላይ በአካል ጉዳተኛ መቶ ታች ሆኖ ነበር የሚነጋገረው። አሁን ውስጥ ድረስ ለመግባት የአካል ጉዳተኛ መግቢያም ተሰርቷል። ይሄ ወረዳ ከዚህ በፊት እንደው በጣም ችግር ያለበት ወረዳ ነው። አንደኛ ሰራተኛው በሰዓቱ ገብቶ ሰው አያስተናግድም፣ የስራ ሰዓትም አያከብሩም። በቃ በጣም ህብረተሰቡ እየተጉላላ ይገኝ ነበረ። ግን አሁን ይሄ ለውጥ ከመጣ በኋላ ሰራተኛውም በሰዓቱ ይገባል፣ ህብረተሰቡም በተገቢ መንገድ ይስተናገዳል። በፊት በቤት ኪራይ ውስጥ ነበር የነበረው ወረዳው፣ ሰራተኞች በቤት ኪራይ ውስጥ ነበሩ። አሁን ይሄ ህንጻ ከተሰራ በኋላ ወደዚህ ተጠቃለው ጥሩ አገልግሎት እየሰጡ ነው ያሉት። በሰዓታቸውም ህብረተሰቡን እያገለገሉ ነው ያሉት። በእውነት በጣም ጥሩ አገልግሎት እየሰጡ ነው ያሉት። አሁን የተሰራው የአገልግሎት መስጫ ተቋማት የማዘመን ስራ ተገልጋዩን ህብረተሰብ እርካታ ከማሳደግ ባሻገር ለአገልጋዩም ጭምር ምቹ ሁኔታን ፈጥሯል። ብዙ ጽህፈት ቤቶች ለተገልጋይም ለአገልጋይም ምቹ ሁኔታ የማይፈጥር ሽንት ቤት የሌለበት በቂ የሰራተኛ ካፍቴሪያ ምቹና የሚመጥን ካፍቴሪያ የሌለበት እንዲሁም ደግሞ ግቢው ሳቢና ማራኪ ያልሆነበት ሁኔታ ነበር ከዚህ በፊት የነበረው። በአሁኑ ሰዓት እንደምታዩት በተለይም የሲቪል ምዝገባና ነዋሪዎች አገልግሎት ጽህፈት ቤት ከዚህ በፊት ከነበረው ገጽታ 100% በሚል ደረጃ ገጽታው ተቀይሯል። በአሁኑ ሰዓት ግን እንደምታዩት ከፋይል ክፍላችን ጀምራችሁ ተገልጋይ የሚቀመጥባቸው የሚያርፍባቸው ቦታዎች፣ አገልጋዮች ደግሞ ምቹ ወንበርና ግብአቶች በተሟሉበትና ማራኪ በሆነ ጽህፈት ቤት ነው አገልግሎት እየሰጠን ያለ ነው። በዚህም ጽህፈት ቤታችን የተሻለ አፈጻጸም እንደወረዳም ይሁን ለውጥ እያሳየ ያለ ጽህፈት ቤት መሆኑን በተከታታይ በተደረጉ ሱፐርቪዥኖች፣ ግምገማዎች፣ ክትትልና ድጋፎች ማስመስከር ተችሏል። ከዚህ በፊት የቢሮ ጥበት ነበረብን፣ የማቴሪያል ችግር ነበረብን። እንደ ስራና ክህሎት ጽህፈት ቤት አንስተን ብናየው 57 ሰራተኛ ባሉበት 25 ወንበር የነበረበት ጊዜ ነበረ። አሁን ግን ሁሉም ተሟልቶ ለስራ ሁሉም ዝግጁ ነው። ማንኛውም ሰራተኛ ዝግጁ ነው። በመንግስት ስራ ሰዓት የባለ ጉዳይን ቀንም እየጠበቀ ቁጭ ብሎ ወንበሩ ላይ መስክ ሳይወጣ ለስራ ጉዳይ ወደ ቀጠና ሳይወርድ እዚሁ ቢሮ ቁጭ ብሎ የሚያገለግልበት ሁኔታዎች አሉ። ቴክኖሎጂ ተጠቃሚ የሆንን ነው። በተለይ በእኛ ኢስሚዝ የሚባል የሰራተኛ መረጃ አያያዝ እሱን አሁን ተግባራዊ አድርገን እየሰራን እንገኛለን። ሲቪል ምዝገባዎችም ያው እንደሚታወቀው መታወቂያም በቴክኖሎጂ በታገዘ ነው አገልግሎት እየተሰጠ ያለው። ስራ ክህሎቶችም እየተጠቀሙ እንዳሉ ነው የሚታወቀው። ግብአት እየተሟላለን ጥሩ ነው። በተሻለ መጠን ከባለፉት አመታቶች በተሻለ መጠን ጥሩ ናቸው፣ በጣም ጥሩ ናቸው። ወደ 6000 ወይም 5900 አካባቢ የሚጠጉ ቤቶች አሉ። እነዚህን በሲስተም የማስገባት ስራ ተሰርቷል። መረጃቸውንም አፕሎድ በማድረግ ወደ ሲስተም መለወጥ የተሰራ ሲሆን በፊት የነበረው በኤክሴል ብቻ ነበር። አሁን ግን ከተማ ጀምሮ ቁጥጥር የተደረገበትና ያለው መረጃ አቢዩዝ እንዳይደረግ ሲስተሙንም ኮንትሮል የሚያደርገው ከተማው ስለሆነ እያንዳንዱ መረጃ ገብቶ አሁን ላይ እየተሰራበት ያለ አግባብ ነው ያለው። ቀደም ሲል በወረዳ የመንግስት አገልግሎት መስጫ ተቋማት ምቹ የስራ አካባቢ እምብዛም ያልነበረ ሲሆን አሁን ላይ በተሰራ ስራ ምቹ የስራ አካባቢ ከመፍጠር ባለፈ የተቀላጠፈ አገልግሎት እንዲሰጥ አስችሏል። ብርሃን የሌላቸው፣ ጽዳት የሚቀራቸው፣ የሰራተኛ አቀማመጥ ችግር ያለበት ለሚመጣም ተገልጋይ ምቹ ያልሆኑ ሴክተሮች ነበሩ። ምድር ግቢው ራሱ ገና ለገና ባለ ጉዳይ ከውጪ ሲመጣ ሳቢ አልነበረም። ለመስተናገድ መጥቼ ሂጄ ይሄ ተቋም ላይ ችግር ይፈታል የሚል እሳቤ ሰው እንዲያጣ ያደርጋል የነበረው environment ማለት ነው። ለሰራተኛው ለተገልጋዩ
ምቹና ሳቢ እንዲሁም ማራኪ ናቸው ተብሎ ሲታይ ላለፉት ዓመታት እንደ ተቋም ወድቀናል ማለት ይቻላል ማለት ነው። አንዱ ድክመት የሰራተኞች ሽንት ቤት፣ ቢሮ መገልገያ ህዝብ የሚበዛባቸው ለምሳሌ ቤቶች፣ ተመሳሳይ ፐብሊክ ራሱ ይሄ ዋና ስራ አስፈጻሚ ትልቁን ቦታ የሚይዘው ነው ማለት ነው። ከመታደሱ በፊት ያለውና አሁን ያለው ተገልጋይ ሲገባ ለየነ ቢሮ በወረዳ ደረጃ አለ ወይ ምንድነው እስከማለት ድረስ የተለየ ስሜት የፈጠረበት ሂደት አለ። እናመሰግናለን ብሎም ህዝቡ ይሄዳል። አገልግሎቱን ምቹ አድርገናል ማለት ነው። ካሜራ ግቢ ጀምሮ በተለይ ምቹ ያልነበረበት ቢሮዎች ያቀማመጥ ቢሮዎች አላይመንቱም ምቹ ሁኔታ ያልነበረው፣ አሁን ግን በተለይ ለባለሙያም ምቹ ሁኔታ እንዲፈጠር የቢሮ አቀማመጥ ጀምሮ በተለይ ለአገልጋይም ለተገልጋይ ምቹ ሁኔታ እንዲፈጠር ብዙ ጊዜ ደግሞ ባለሙያም እዚህ ተቋሙ ላይ ስለሚውል ረጅም ሰዓት እዚህ ስለሚያሳልፍ በተለይ ቢሮ ላይ ምቹ እንዲፈጠር ከማድረግ ጋር ተያይዞ በርካታ ስራዎች አሁን እየተሰሩበት ያለው ሁኔታ አለ። ሙሉ አንድ ህንፃ ወደ 12 ጽህፈት ቤቶችን የያዘ እየታደሰበት ሁኔታ አለ። ካረንትሊ ወደ 510 ሰራተኞች አሉ ማለት ነው። በዚህ በ510 ሰራተኛ በወረዳ ደረጃ የሚሰጠውን አገልግሎት ስለምናቅ በነበረውና ከዚህ በፊት በነበረው ሁኔታ በዚህ ስራ መቀጠል አስቸጋሪ ሆኖ ስለተገኘ ቢሮዎችን ማደስ ለተገልጋይም ለአገልጋይም ምቹ ማድረግ አስፈላጊ ሆኖ ስለተገኘ ነው ወደ እድሳት እንድንገባ ያስገደደው። የድሮ ነባር ህንፃ የምንለው አለ ማለት ነው። እዛም ውስጥ ወደ 7 የሚሆኑ ጽህፈት ቤቶችን በጥቅል ወደ 19 የሚሆኑ ጽህፈት ቤቶችን ለማዘመን ያው የዝመናው ሂደት ደረጃ በደረጃ የተለያየ ቢሆንም ወደ 19 የሚሆኑ ጽህፈት ቤቶችን ለማዘመንና በዚህ ማዘመን ውስጥም አገልጋዩም ተገልጋዩም የኔን የራሴን የቢሮን ጨምሮ እዚህ ቁጭ ብለ ለማገልገል ምቹ ሁኔታዎችን የፈጠርንበት ሁኔታ አለ። ለፋይል ብቻ ቀጠሮ ሲሰጥ የነበረበት ሁኔታ አለ። ፋይሉን ለማግኘት ቀጠሮ ሲሰጥበት የነበረበት ሁኔታ አለ። አሁን ግን እሱ 100% ለፋይል ቀጠሮ አይሰጥም ማለት ነው። ሰው ይመጣል፣ አገልግሎቱን ማግኘት ያለበትን ይሆናል የሚለውን ይሆናል፣ አይሆንም የሚሆነውን ደግሞ በምክንያት እያስረዳን እየመለስና ያለንበት ሁኔታ አለ። አገልጋዩም ተገልጋዩም እርካታ እየጨመረ የመጣበት ሁኔታ ነው ያለው። በወረዳ ደረጃ ካፒታል ፕሮጀክት የለም። እንደዚህ አይነት ግንባታዎችን ለማስኬድ የሚያስችል ካፒታል ፕሮጀክት ወይም በጨረታ አውጥተን የምንሰራው ስራ የለም። እዚህ ስራ ላይ በርከት ያሉ ባለሀብቶች በጎ ፈቃደኞች ተሳትፈዋል። ሲመጡም ደስተኛ ናቸው። በርከት ያሉ ቢሮዎችና አደስ ነው። ስለዚህ ባለሀብቱን በማሳተፍ ሰፊ ስራዎች ነው የሰራ ነው። 90% በላይ የህዝቡን አቅም በመጠቀም የተለያዩ ባለሀብቶችን ጭምር በማሳተፍ ያገኘንበት ያለው ውጤት ነው። ይሄ እንደዚህ አይነት ኢኒሼቲቭ ተጨማሪ ስራዎች የሚሰሩበት ያለው የመንግስት በጀት መጠቀም ሳይሆን የህዝብ ሞባይላይዝ ማድረግ አንዱ የህዝቡን አቅም መጠቀም አስፈላጊም ስለሆነ ቢሮዎች የተለያዩ ፈርኒቸሮች ድጋፍም እንዲያደርጉ ባለሀብቶች ያሳተፍንበት ያለው ሁኔታ አለ። ተጨማሪም በጉልበት የሚሰሩ ያሉ ስራዎችን ባለሙያዎችም ጭምር በራሳቸው ኢኒሼቲቭ በጉልበትም በእውቀትም ተሳትፎ ያደረጉበት ያለው ሁኔታዎች አሉ። ረጅም እድሜ መስጠት በሚችል መንገድ አገልግሎቱን ማስተካከል አለብን ብለን ነው እየሰራን ያለ ነው። እንግዲህ ቀጣይነቱ ላይ ሁሉም በባለቤትነት ወስዶ እየሰራ ይገኛል። አመራር እንደሚታወቀው ያው በየጊዜው ሪሻፍል የሚያደርግ ስለሆነ እዚህ ቦታ ላይ የአንበሳ ሚና የሚጫወቱ ደግሞ ባለሙያ ነው። ረጅም ጊዜ እዛ ቦታ ላይ የሚቆይ እንደ ባለ ሀብቱ እንደ ባለ ንብረቱ በአግባቡ መጠቀም አለበት ብለን ተግባብተን ነው እየሰራን ያለ ነው።